ሰላም እንዴት ናችሁ ቤተሰቦቼ? ዛሬ የቤኤስኤፍ እንቁላል እንዴት እንደሚፈለፈል ላሳያችሁ ነው። ቪዲዮውን እስከመጨረሻ ተከታተሉት። አመሰግናለሁ። እየተዘጋጀ ያለው ነገር ምንድነው? ፍሩሽካ። ለምንድን ነው የሚጠቅመው? ለቤኤስኤፎቼ ለጣሉት እንቁላል ማስፈልፈያ ይሆናል። ኦኬ፣ ስለዚህ እንዴት እንደሚፈለፈል ማየት እንችላለን ማለት ነው? ይቻላል። እዚህ ላይ ነው የሚፈለፍሉት። እዚህ ይሄንን ቁጭ አደርግላቸዋለሁ። ከዛ እዚህ ላይ ይፈለፍላሉ። ዋው! ይሄ ነው የሚፈለፈለው? አዎ። እስቲ እንዴት አሳየንና ይሄንን እንደዚህ አውጣውና ከታው ላይ እንቁላሎቹ እንዳይጎዱ። ኦኬ፣ እንቁላል ናቸው እነዚህ? እንቁላል ናቸው። ቤተሰቦቹ የጣሉት እንቁላል ነው። ከዚህ በጥንቃቄ ይወጣል። ይሄ እንቁላል ነው የጣሉት። ለ5 ቀን ላፍኬጅ ውስጥ የቆየ እንቁላል ነው። ለ5 ቀን እየጣሉ ያቆዩት ነው። ከዛ አሁን 5 ቀን በኋላ ይሄ እንቁላል እንደዚህ በስርዓቱ ይነሳና ወደ ፍሩሽካቸው ይሄዳል ማለት ነው። ይሄ የጣሉበት ማቴሪያል ነው እንግዲህ እንደምትመለከቱት። በርካታ እንቁላሎች ይታያሉ። በስንት ቀን ነው እነዚህ እንቁላሎች ተጥለው የተነሱት? 5 ቀን። 5 ቀን ይፈጃል። 5 ቀን ጥለዋል። እንደዚህ ጥለው በዚህ ጣውላ ውስጥ አዘጋጅተውልኛል። ኦኬ፣ በጣም ቆንጆ። አንድ ብላክ ሶልጀር ፍላይ ስንት እንቁላሎችን የመጣል አቅም አላት? 500 እስከ 900 እንቁላል የመጣል አቅም አላት ይባላል። በጣም ቆንጆ። ስለዚህ ይሄንን አሁን ምንድነው የምታደርጊው? ይሄንን አሁን ይሄ ያቦካሁት ፍሩሽካ ነው። ይሄ አሁን እነሱ የሚያድጉበት ነው። ያው ይሄ ውሃ በደንብ ያስፈልጋል። እንደዚህ ውሃ በደንብ ነው የሚያስፈልገው። በደንብ ውስጡ መፈልፈል እንዲችሉ እንቁላሉ በደንብ አድርጎ ውስጡ እዚህ ውስጥ ይፈልፈል። እንደዚህ በወንፊት 5 ሴንቲ ርቀት ባለው ወንፊት ይደረጋል። ከዛ ይሄ የተፈለፈለው እንቁላል እዚህ ላይ እንደዚህ ይቀመጣል። በዚህ አይነት ይቀመጣል ማለት ነው። ከዛ ይሄ ከ5 ቀን በኋላ ደግሞ የተፈለፈሉትን ትንንሽዬ ላርቫዎች ከዚህ ውስጥ አገኛለሁ። ከ5 ቀን በኋላ ትንንሽዬ ላርቫዎች ከዚህ ይወጣሉ። እንደዚህ ወንፊቱ ላይ መቀመጣቸው ለምንድን ነው የሚጠቅመው? በስርዓቱ በተፈለፈሉ ጊዜ በቀዳዳው ወንፊቱ ቀዳዳ ሾልከው የተፈለፈሉት ትንንሽዬ ላርቫዎች ወደ ምግባቸው እንዲገቡ ነው የሚረዳው። ለእንቁላሉ ጥንቃቄ ነው። እንቁላሉ ዳሜጅ እንዳይሆን ወይንም እንዳይበላሽ ለእንቁላሉ ጥንቃቄ ነው እንደዚህ የሚደረገው፣ እዚህ ላይ የሚደረገው። ኦኬ፣ ስለዚህ ውሃ በስቶበት እንዳይበላሽ ማለት ነው። ውሃ ቀጥታ ወደ ምግቡ ቀጥታ ከገባ ይበላሻል። ከዚህ ደግሞ ምግቡ ወደ ላይ የሸተተው ከተፈለፈለ ደግሞ ቆንጆ ሆኖ ይፈለፈላል። ጥሩ ምርት ይገኛል። እሺ፣ አሁን ደግሞ ቀጣዩን የሚቀጥለውን እድገታቸውን ከዚህ በኋላ ከ5 ቀን በኋላ በሚቀጥለው ቪዲዮ እንገናኛለን። ደህና ሁኑ።